አንድ ደች ውስጥ ያለ አንድ የሳይክል አምራች ኩባንያ ነበረ። ይህ ካምፓኒ ሳይክሎችን እያመረተ ያሸገ ወደ ሌሎች ሀገራት ነበረ የሚልከውና የተለያዩ እንደዚህ ካርጎ ላይ ምናምን እንደዚህ ቃ የሚደረድሩ ወይ ምናምን ሰዎች ብዙ ጊዜ አይተህ ከሆነ የማይሰበር አይነት ወይም ፍራጃይል ተብሎ ካልተለጠፈበት አንድ ንቃ ዝም ብሎ የመወርወር ነገር አለና እነዚህም ሳይክሎች እንደዛ ጉዳት እየደረሰባቸው ተቸገሩ። አራሹ ጥንቃቄ ሳይወስዱ ሲቀሩ ማለት ነው። ሺፒንግ ላይ ማለት ነው። እና ምን አይነት እርምጃ ወሰዱ? ሳይክሉ ተመርቶ ይታሸግ አይደለ? በካርቶን ታሽጎ ነው የሚወጣውና ካርቶኑ ላይ የቴሌቪዥን ምስል ያደረጉበትና ቴሌቪዥኗ ላይ ያስጠይቃቸዋል የሌላ ምርት ነው ያረጋችሁት ውስጥ ያለውና ውጭ ያለው የሚለው ስለሚያስጠይቃቸው ቴሌቪዥኗ ላይ ደግሞ ልክ ቲቪው ላይ ዲስፕሌይ እንደተደረገ ደግሞ የሳይክል ምስል አድርገው ካርቶኑ ላይ ለጥፈው ግን አሁን ለሚያየው ሰው በቃ ካርቶኑ ውስጥ ቲቪ ነው ያለው ነው እንጂ ሳይክል አለ ብሎ ያስብ ግዴታን ተጠነቅቃለህ። እንደዛ አድርገው ላኳቸው። በሚገርም ሁኔታ የነበረው አደጋ በ80% ነው የቀነሰላቸው ማለት ነው። ያቺን ቴሌቪዥኗን ብቻ በማድረጋቸው ካርቶኗ ላይ ጥሩ ጂኒየስ ማርኬቲንግ በጣም Ethiopic